ሰላም ውድ የብሬንቴክ ቤተሰቦች እንዴት ናችሁ? ዛሬ የዊንዶ እንዴት ቡት እናደርጋለን የሚለውን አሳያችኋለሁ ማለት ነው። ቡቴብል ዩኤስቢ ድራይቭ እንዴት እናዘጋጃለን የሚለውን ትምህርት ባጭሩ ይዤላችሁ መጥቻለሁ። አብራችን ቆዩ። ይሄን ቻናል ሰብስክራይብ ማድረሱ። አሁን ቀጥታ ወደ ትምህርታችን። እሺ ፍላሻችንን ኮምፒውተራችን ጋር ከሰካን በኋላ እዚህ ጋር ራፈስ ሶፍትዌርን እንከፍታለን ማለት ነው። እሷን ከኢንተርኔት ጋር እንጭናለን መጀመሪያ ኮምፒውተራችን ጋር። ስለዚህ እቺ ራፈስ ቡት የምናደርግበት ናት። ስለዚህ እሷን ክሊክ አድርገን ደብል ክሊክ አድርገን እንከፍታለን ማለት ነው። ስለዚህ ራፈስ እንደዚህ ደብል ክሊክ እዚህ ጋር እናደርግና እንከፍታለን ማለት ነው። እንደምታዩት እንደዚህ ከተከፈተ በኋላ እዚህ ጋር የሚያመጣልን ኢንተርፌስ አለ ማለት ነው። ከዚህ በኋላ እዚህ ጋር የሚታየን የራፈስ ሲከፈት እዚህ ጋር እንደምታዩት የሰካነውን ፍላሽ ያሳየናል። እዚህ ጋር ሌላ ከተሰካ መርጠን እኛ ቡት የምናደርግበትን ዩኤስቢችን ይዛ መጥቶልናል ማለት ነው። ቀጣይ ታች ጋር ቡት ሴሌክሽን የሚለው አይሶ ፋይል ወይም ዊንዶዋችንን የምንጭንበት ማለት ነው። ስለዚህ እዚህ ጋር ያለውን ቡት ሴሌክሽን እዚህ ጋር መጫን አለብን ማለት። ስለዚህ ሴሌክት የሚለው አዛሽ ገልቻውን ሴሌክት የምትሏን መርጠን በሷ እዚህ ጋር ሴሌክትን ስነካ ወደ ኮምፒውተራችን ዊንዶ ወዳለበት እንሄዳለን ማለት። ስለዚህ ሴሌክሽን ወደ ስቶሬጃችን ይወስዳል ማለት ነው። ከዚህ ጋር እኛ ዊንዶውን የጫንበት አይሶ ፋይላችን ያለበትን ዊንዶዎችን የጫንበትን ቦታ ያስቀመጠንበት እኛ እንመርጣለን ማለት ነው። እዚህ ጋር ዲጋ ያስቀመጥኩ፣ ስለዚህ ዲጋ ገባና ሶፍትዌር ጋር አስቀምጫለሁ። እዚህ ጋር ፈልጋለሁ ማለት ነው። ስለዚህ እዚህ ጋር ዊንዶ 11 ነው ቡት ማድረጋውን ዊንዶ 11 እዚህ ጋር ቡት ለማድረግ አይሶ ፋይሉን እዚህ ጋር አመጣዋለሁ ማለት ነው። ኦፕን ሮል ማለት እዚህ ጋር። ስለዚህ እዚህ ጋር ይሄን ከመረጥኩ በኋላ ቀጥታ ራሱ ወደዚህ ያስገባልኛል ማለት ነው። እንደምታዩት እዚህ ጋር ቅድም ቡት ሴሌክሽን ጋር አልነበረም፣ አሁን ዊንዶ 11 ገብቷል ማለት ነው። ቀጣይ እዚህ ጋር የስታንዳርድ ዊንዶ ኢንስታሌሽን ኢሜጅ ኦፕሽን ጋር ስታንዳርድ ዊንዶ ኢንስታሌሽን ባለበት ተውና ታች ጋር እዚህ ጋር ጂፒቲ የሚል አለ። ይሄን ወደ ኤምቢአር መቀየር አለብን ማለት ነው። ይሄ ማለት ማስተር ቡት ሪከርድ ማለት ነው። ይሄ ፓርቲሽኑን ወደ ኤምቢአር መቀየር አለብን ማለት ነው። እዚህ ጋር እንደምታዩት ታርጌት ሲስተም የሚለውን አንቀይረው ራሱ ዲፎልት ስለሚያስቀምጥልን እዛ ጋር የምንነካው ነገር የለም። ታች እንሄዳለን ማለት ነው። እዚህ ጋር ስንመጣ ከዚህ በኋላ ማስተካከል ያለብን ቮሊዩም ሌቭል የሚለውን ባለበት 11 በ64 የሚለውን እሱ ጋር አንቀይርም። ስለዚህ እዚህ ጋር ፋየር ሲስተም የሚለውን ኤንቲፌስ እናደርጓለን ማለት ነው። እዚህ ጋር ኤንቲፌስ ከዚህ በኋላ ስታርት እንለዋለን ማለት ነው። ክላስተር ሳይዝ የሚለውን ባለበት ባይ ዲፎልት እንተውና እዚህ ጋር ስታርት እንለዋለን ማለት ነው። ስታርት ስንለው ልክ እንደዚህ ዋርኒንግ ስታራል። ይሄ ማለት የተሰካውን ፍላሽ ፎርማት አድርገው እያለ ነው። እኛም ፎርማት ኦኬ እንለዋለን ማለት ነው። ፎርማት አድርገው ይጭንልናል ማለት ነው። እዚህ ቡት ያደርግልናል። ስለዚህ ትንሽ እንጠብቃለን ማለት ነው። እዚህ ጋር ትንሽ ደቂቃ ከ10 እስከ 15 ደቂቃ ሊፈጅ ይችላል። እሱንም መጠበቅ አለብን 100 እስከሚደርስ ማለት ነው። ስለዚህ ከቪዲዮ ጋር ያው ቋርጬ ስለሆነ መሰራላችሁ ጊዜ ለመቆጠብ አሁን 98 ደርሷል። ስለዚህ እየጨረሰ ነው ማለት ነው። ትንሽ ጠብቀዋለሁ። ከዚህ በኋላ እዚህ ጋር እንደምታዩት 99 እየደረሰ ነው። ቡት አድርጎ ኮፒ ያደርግ ነው። ስለዚህ እዚህ ጋር ኮምፕሊት ብሏል። ስለዚህ እዚህ ጋር ከዚህ በኋላ ክሎዝ ብለን ነው የምንወጣው። ከዚህ ክሎዝ እንለዋለን ማለት ነው። ፍላሻችን ቡቴብል የሆነ ፋይል ይዟል ማለት። ስለዚህ እዚህ ጋር ጨርሰናል። ክሎዝ ብለን ፍላሻችን እነቅላለን ማለት ነው። ከኮምፒውተራችን ጋር እናወጣለን ማለት ነው። ከዚህ በኋላ ከጨረስን በኋላ ሌላ ኮምፒውተር ጋር ወስደን ዊንዶውን እንጭናለን ማለት ነው። ስለዚህ ይሄ ዊንዶ 11 ቡት አድርገናል ማለት ነው። በዚህ መልክ ከጨረስን በኋላ አሁን ቡቴብል የሆነ ዩኤስቢ ድራይቨር አዘጋጀ ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ይህን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ አይርሱ። ስለተከታተላችሁ አመሰግናለሁ። ቻው